የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ ሌላው ከጸጥታ ስጋት አንፃር የአዲስ አበባ ከተማ በሸገር ሲቲ ሚሊሻዎች እንድትጠበቅ ውሳኔ መተላለፉ ነው። የሚሊሻዎቹ ፎቶ ደርሶናል። ከ22 ጀምሮ በከተማዋ ከትናንት ከ22 ጀምሮ ከተማዋ የጸጥታ ስጋት እንዳላት ነው የተገለጸው ስብሰባ ላይና በሸገር ሲቲ በሚገኙ በእነዚህ በሴትና በወንድ ሚሊሻዎች አዲስ አበባ እንድትጠበቅ የሚል ነው። ዘረፋዎች፣ የተለያየ ነገር ተሰንሷል፣ ጸጉረ ልውጦች ገብተዋል የሚል ነው ስብሰባው ላይ። እንግዲህ ሪፐብሊካን ጋርድ ያልጠበቃት፣ ኮማንዶች ያልጠበቋት፣ አዲስ አበባ የተለያየ ነገር ያልጠበቃት የፖሊስ መኪና ያ ሁሉ ከራሽያ የመጣው ከአሜሪካ የመጣው ሲጋጋ የነበረባት ነውና በእነዚህ የሸገር ሲቲ ሰሞኑን እያስፈራሩ ነው። ባለፈው አይታቸዋል። እንዳንበሳ ጩ አንተ ማን አንበሳ ሲፈራ አይታቸዋል። አንበሳ ማን አንተ አንበሳ ነህ እኮ ተብሎ መልሰሽ ጠይቀ አንድ ልጅ አታስታውሽ ማን ቶሎሳ የሚባል ሂዶ ከዛሬ ጀምሮ ይደዋል። አንድ ረቢ ደምሳሽ ብያለሁ፣ አፍራሽ ብያለሁ፣ የጨለማውን ሰዓት ታፈርሳለህ፣ ስምህ ደምሳሽ ብያለሁ። አሜን አለ። ማነው ስምህ ሲል ቶሎሳ አለው። እሱ ነው ትዝ ያለኝ። እና ባዮሎጂ ደግሞ ስንማር ታስታውሻለሽ? የባዮሎጂ ምናምን የሚባል አንድ እንትን አለ። ዊንድ ማለት ይላል መምህሩ ነፋስ ማለት ነው። የማይታይ የማይጨበጥ ቦታ የሚይዝ ምናምን አሏቸው። ለምሳሌ ብለው ይላሉ። የቆየ ቀልድ ነው። ብቻ ጠረጴዛ ውስጥ ገብተው ይሄን ካሏቸው በኋላ አሁን እኔ እታያለሁ አትታያይም፣ እጨበጣለሁ አትጨበጥ፣ ቦታ ይዣለሁ እኔ ማን ነኝ ሲላቸው ቲቸር ኤፒሶድ ወዳሶ አሏቸው። ቡስሙት ቅማራ አባሮ እኔ ዊንድ ነኝ እኔ ነፋስ ነኝ ያሉ ወጡና አንበሳዎቹ ሚሊሻዎች እኔ ማን ነኝ ሲባሉ አንበሳ የተባሉት መዲናዋን ከዳር እስከ ዳር እንዲጠብቁ እየተባለ ነው። የሰሜኑ ስጋት እያየለ ስለመጣ የሸገር ሲቲ ሚሊሻዎች እንዲያስጥሉት ነገሩ አይደንቀንም። እሱም ተናግሯል። ካሁን በፊት ስልጣን ተነካ ጠቅላይ ሚኒስትራችን ብለው ከቡራዮና ከማር እየመጡ ነበር ነው የተባለውና ዛሬም አዲስ አበባን ጠባቂ ቢያደርጋቸው የሚገርም ነገር አይደለም። ይታደጉታል ወይ እነዚህ ጠብቀው የሚለውን ግን የምንመለከተው ይሆናል። እኔ መቼም እናቶች በጣም ያሳዝኑኛል። በማረፊያ ሰዓታቸው፣ በቤተክርስቲያን በመሄጃ ሰዓታቸው ወደ ጦርነት ውስጥ ግቡ ብሎ እንደዚህ ነጠላቸውን እንደለበሱ ከላይ ይሄንን ነገር በስት አልብሰው ማንገላታታቸው ያሳዝነኛል። በነገር ላይ መንግስታችን ተነካ ብለው ከቡራዩ ከምናምን የሚለውን እኮ አድርጎታል። አዲስ አበባ ሙሉ በሙሉ በኦሮሚያ ልዩ ኃይል ነው የምትጠበቀው ያለችው፣ ሙሉ በሙሉ የሚባል ደረጃ። የአዲስ አበባ ፖሊስ ባለው ምንም ጠቅላላ በዛ ውስጥ ተካቷል። እንደሱም ሆኖ እሱም አልበቃቸው ብሎ ተሰብስበው ቡና የሚጠጡ እናቶችን ሰብስበው ዩኒፎርም አልብሰው ያው እንግዲህ እንደው በስለላ በምናምን እንዲያግዟቸው ከሆነ የአዲስ አበባ እናቶችን ከተጠቀሙ ከወያኔ መማር አለባቸው። አደገኛ ቦዘኔ ምናምን እያለ ልጆቻቸውን ሲሰድብ ቆይተው ምን ጉድ እንደሰሩት ያውቃሉ። የራሳቸውን መልሰው አሳልፈው እንደማይሰልሉ ይታወቃል። ግን ያው ምን ያርጉ? የፍርሃት ቅድም ያልከው ነው። በቃ በጣም እያላባቸው ስለሆነ ምናምን። አንዳንዶቹ ግን ከፊት የቆሙት መሮጥም ቦርጩ ምናምኑ ትንሽ ያስቸግራል ለመሮጥ እንዴት ስለሆነ አሁን እነዚህን ማን ይፈራቸዋል? አምሶሪ ማን ይፈራቸዋል? ማንም አይፈራም። ይፈራል። ሽሉክልክ ብሎ ጉድ ሊሰራ የሚችል አዲስ አበባ ወጣት አሁን እሱን አሯሩጦ መያዝ ይችላል? ይሄ እንዳለ ተሰብስቦ አይችልም። ያውም የመረረው አሳየኝ። አንዱ አሁን ህግ ማስከበር አቅቶት የመረረውን ወጣት ማለት ነው። አንዱ ሚሊሻ ከነዚህ ውስጥ እንትን አልጋ ሊያስሄደው maallaqa fiddu malee naan jee maallaqa boruu fide aboo liqeeffadheetiin dhufaati hangumaan liqeeffatu na dhiisaa jennaan na dhiisuu didanii akkatti isaanii gacciciisee nammaan dara jalaa badiirfi milishaa jala hin badiirfi nammaan dara jechuudha.
ያናገሩ አልፈራውም ጭራሽ ማነው ሊደመጋ አላይ ቢት ተበለተኝ ምን ደራ ሞት መራ ምን ደራ ምን አክብሮ ነው እንጂ ሊመጣው ሞት እንጂ ተፈራራ ሞት ይሄው አገናኝ ገባ ኸሊቱ ደቻሳ ዲጎረኒ ስራ ፉረኒ ደቻሳ ከሞቱ ከነኒ ደቻሳ በይፉ በቃ ኸነ ጅቱ ያዳማ ጅቱ ዋኑ ተኸይሰ ጅቱ ባጊያ ተራ ኸይሰ ሚዳ ሐማ ኸይሰ ጅቱ ያ ለበደኝ ታው በርባጀ ሉታው ነው ትከነ ይሮም ትበርባለ በቃ ያው ሰው ነው እኮ ያገላገለው እንኳን ጎትቶ ይመታው ነበር ያኛው ይመታው ነበር ይመታው ነበር እንደው ልብሱንም ፈርቶ እንደው አክብሮ ዝም ብሎ ነው እንጂ ይመታው ነበር እኮና ተጓተተ አልቻለም ሊለው ሊወስደው ቆይ ምናምን ብሎ ጓደኞችን ሰብስቤ ይመጣል ብሎ ተወሰደ አልቻለም ጭራሽ ገና ያናገረው እኮ ነው ሂድ ምናምን በቋንቋ እየሞከረው ነው ደግሞ ጸብ ከተማን ከተያዘ በኋላ ጀግና ነው አሸነፈ ያኛውም አለቀው ማራፋርኮ ሰው ወጣቱ መቲ በጣም ተበቃ እንኳን እነሱ ተጨምረውበት ኑሮ ራሱ መከራ ሆኖበት አይደል የፈለገ ብትለብስ ምን ብታደርገው ዝም ብሎ ይሄዳል አይተነዝረው እንደዛ አይደል የለም በቃ አልቻለም እና በእነዚህ ነው አዲስ አበባ እንጠብቃለን ብለው የሞከሩ ያሉት እንግዲህ መጨረሻውን ደግሞ ወደ መሃል ወደ ከተማ ሲገቡ ምን እንደሚጠብቃቸው ታውቂያለሽ እነዚህ ወጣቱ ይጫወትባቸዋል እንደዛ ነው የሚያደርጉት ይሄ ከሆነ ዘንዳ የሰሜኑ ጉዳይ እያየለ ነው የመጣው የአማራ ክልሉ መቲ እያየለ መጥቷል የተለያዩ ዜናዎች አሉ ከዚሁ ከአማራ ክልል የደረሱን እንደምታውቀው ሚዲያ ላይ ምናምን ከመጣ ጀምሮ የማን ላይ ነው ሰይፉ ሾው ላይ ብቻ ነበር የቀረበውና ሚዲያዎች ላይ አይቀርብም ሚዲያ ይፈራል እንደምታውቀው አሁን ብቅ እያለ ነው አሁን እየቀያየረ አሁን ደግሞ ሚዲያ ከክልል ምናምን ያደባለቀ ነው እባካችሁ ስሙኝ ምናምን የሚለው የመጀመሪያውን ዲስኩር ማለት ነው የመጣባትን መጀመሪያ የሸወደባትን ዲስኩር እንደገና ስቧታል አንድ መረጃ አለ ለሀገር ከሚታገሩ ድምጻቸውን አጥፍተው እየሆነ ባለው ነገር ከሚቆጩ ሌላው ቀርቶ በኢትዮጵያ ጉዳይ ከውጭ ሀገር ዜጎች ጋር ከውጭ ሀገር ባለስልጣናት ጋር የሚሟገቱ አንዳንድ ሰዎች አሉ እና ሰሞኑን መቲ አይተሽ ከሆነ እኔና አንቺም ስናስተላልፍ አንድ ዜና 5 ኢትዮጵያውያን በሞት ተቀጡ በሳውዲ አረቢያ ብለን ያን መረጃ እንትን አድርገን ነበር ስብሰባ የነበረበት አንድ ስብሰባ ላይ የተካፈሉ ናቸው መቲ ሳውዲ አረቢያ ባሉ ዜጎች ላይ የሚሰራው ግፍ ብትሰሚ በኢትዮጵያውያን ማለት ነው በሳውዲ አይደለም ታረቅሻለሽ ለምንድነው ይሄን የምታደርጉት በሚል መንግስት እንኳን አልተሟገተም ለነዚህ ሰዎች እነዚህ ወገኖች ግን ለምንድነው በዜጎቻችን ላይ እንዲህ አይነት የምትፈርዱት ለምንድነው የምታደርጉት በሚል ነው እንግዲህ እዛ ስብሰባ ላይ አንድ ስብሰባ ላይ በተለይ ሙፈሪያት ካሚል ራሳቸው የተገኙበት ስብሰባ ላይ የነገሩኝ ማለት ነው እና በጣም አዘኑ አለ የሳውዲ ባለስልጣናት ቃል በቃል ሳቻለኝ ነው እናንተ የምታስተላልፉት ዜና ሁሉ ሳውዲ ይሄን ያህል ቀጣች የሚለው እየመረጣችሁ ነው ሳውዲ ይሄን እርምጃ ወሰደች የሚለው ሳውዲ ምን በጎ ነገር አደረገች ሳውዲ ለኢትዮጵያን ምን አደረገች እኛ ለኢትዮጵያን ከማንም ሀገር በላይ ልባችን ክፍት ነው በጣም ቅርበት አለን በብዙ ነገሮች አንድ ልንገርህ አሉና ይነግረኝ በጣም የደነገጥኩት ሲነግሩኝ ሰውየው አላመለጡም ከብረተሰብ በየጊዜው የሚመለሱ አሉ አይደል ከሳውዲ አረቢያ እጃቸውን ሰጥተው የኛ ዜጎች ብዙ ሺህ ናቸው አይደል በየጊዜው የሚመለሱትን ለመመለስ አንድ ችግር አለብን ችግሩ ምንድነው አሉ እኛ ለመመለስ የምንፈልገው በቅደም ተከተላቸው መቲ 10 አመት ከታሰረች ደረጀ 9 አመት ከሆነ መጀመሪያ 10 አመት ሄዳል ቀጥሎ 9 ሄዳል 8 ሄዳል 7 ሄዳል እኛ በዛ መሰረት በህግ እንስራ ነው አሁን ያሉት የኢትዮጵያ ባለስልጣናት ደግሞ አንፈልግም እኛ ይፈቱ ያልናቸውን ብቻ ካልፈታችሁ ማሳለፍ እንዳለባቸው አስተማሪ ነገር እናንተ የምትፈቱትን አንፈልግም አለች ሙፈሪያት እንደዚህ ቃል በቃል ኪፕ ዘብላ ነው ጥላ ያወጣቸዋል እኛ ለምንድን ነው ሲባል በኋላ ተጣጣራ የሚፈቱት በብሔር ነው የራሳቸው የሚያስፈቱት የሚያስለቅቁት በዚህ አይነት ነገር ነው የፈለገ 10 አመት ይታሰብ የፈለገ 20 አመት ምናምን በፍትሃዊ መንገድ የለም መጨረሻው በዚህ ተጣላና በዚህ ተጣልተን አንፈታው ሲል በኋላ ደግሞ እስረኛው እየበዛ ሲመጣ ምን እናደርጋለን
በቃ ኢትዮጵያ መንግስት በፈቀደው መንገድ ራሱ ይሰዳልናቸዋል። ዘመዶቻቸው አስፈትተው የተባሉት ምናምን ይወስዳሉ። መጀመሪያ ራሳቸው ያመጣቸው አንድ መጀመሪያ ወስደው ነው። ሁለት ሲሄዱ አንድ ሀገር ዜጋውን ወሰደ ሲባል ትራንስፖርት ማን ነው ብቻ። አሁን እኛ እኮ ነፋና ሲዘግቡ እኮ ኢትዮጵያ መንግስት አመጣ ሲሉ እኮ ኢትዮጵያ መንግስት በራሱ ይመስለኝ ነበረ። ለካ ሳውዲኛ ነን የምንከፍለው የአውሮፕላን ወጪ፣ የአውሮፕላን ወጪውን የምንከፍለው ሙሉ በሙሉ ሳውዲ ነን። አንድ ቀን ተነግሮ አያውቅም። ሁለት ሶስተኛ በሚሄዱ ለሚመለሱት ተመላሾች ያደረግነው በጎ ነገር አለ። ሲሄዱ ስለሚቸግራቸው አዲስ ነው ትንሽ ሳንቲም እና ጃኬት አዲስ ልብስ ወደ ሀገራቸው ሲገቡ ከጃኬት ጀምሮ አዳዲስ ልብስ እናለሳለን። ኢሚዲየትሊ ያስወጣቸው እና አሮጌ ለብሰው እንዲገቡ ያደርጋቸዋል። በጣም የተበሳጩት ማለት ነው እንደሱ። በጣም ከሁሉም በላይ ግን ፌቨር ያደረግነው አሉ እነሱ የሚሉት ህገወጥ ሁነው የሚመለሱት ህጋዊ ከሆኑ ኢትዮጵያ ሄደው ፓስፖርት ካላቸው በ15 ቀን ውስጥ ሳውዲ እንዲገቡ የሚል ፈቅድ ለህግ አውጥቷል። ይሄ ህግ አሜሪካ ሌላ ቦታ አታገኙትም። ህገወጥ ተብሎ የተያዘ ሰው መልሶ እንዲገባ በ15 ቀናት። ይሄን ግን እናንተ ሚዲያዎች ያወጡ ለምንድን ነው ይሄን የማታወሩት? ለምንድን ነው እናንተ ሚዲያ ይሄን የማይዘግቡት? እኛ ይሄን አይነት እርምጃ ስንወስድ 4-5 ጊዜ አልፈን ብዙ ጊዜ አልፈን የተደረገ ነገር ነው። ከሁሉም በላይ ግን የሚገርመው እነዚህ ሰዎች በሚመለሱት የሙስናው አይነት ምት ሲመለስ ያምራቸዋል። ምግብ እስረኞች በጣም ተብሎ የምግብ ግብዣና የምግብ እንትን ሊደረግ ሲል የራሳቸው ምግብ የሙስናው ከዚህ ሳይቀር ነው። እንጀራ ነው የሚያምራቸው፣ ሌላ ነገር አያምራቸውም። የኛ ነገር ካልሆነ በስተቀር ሌላ ነገር አይበሉም። ብዛ በማለት ለእያንዳንዱ እስረኛ ልክ ያቀርባል። ገንዘብ ይቀበሉና የምግቡ ከዛ ያስጋግራል። እንትን ያደረገ ኮሚቴ ያደረግና ያን ገንዘብ ሳይቀር ይወስዱባቸው። ያን ገንዘብ ሳይቀር እስረኞችን ገንዘብ ሳይቀር በጣም አስቸጋሪ። በዚህ ምሳሌ የኢትዮጵያ ባለስልጣናት ቆንጽላ ያሉት ጠቅላላ ሆነ። በዛ ላይ የሚሰራው ሙስና ነገ የምናወራዋለን። ከነሱ ከሚላኩት እንዴት ከዚህ ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር ተመሳጥሮ የሚያደርጉትም ማለት ነው። ከእያንዳንዱ ሰራተኛ ቴሌ በችለት አተረፉ ካለችው ምንም እንደሚያደርጉት ነገ እናወራዋለን። እነ ቴሌ ራሳቸው ከእያንዳንዱ ሰው ምን ያህል እንደሚወስዱ ከአንድ ከሚቀጠር ሰራተኛ ምን ያህል ኮሚሽን እንደሚያገኙ የሰራተኛና ማህበራዊ ጉዳይ ሚኒስቴር እንደሚያገኙ ነገ እናወራዋለን። ይሄ ግን አሁን የነገርኩሽ ምንድነው የሳውዲ ባለስልጣናት ሳይቀሩ በኢትዮጵያ መንግስት ለዜጎቹ ደንታ ቢስ ከድሆች ላይ የሚገፍ ሙሰኛ የሚሆነውን ሁሉ እነሱ ራሳቸው ተረድተውታል። መጥፎውን ነገር እየሰጠ ለኢትዮጵያ ደንብ እንትን እያደረገን ነው። እኛ እዚህ እርምጃ ላይ የደረስነው ብዙ ካለፍን በኋላ ነው። ኃላፊነት የማይሰማቸው አምባሳደሮች ናቸው። ይሄን ነገር እልባት ለመስጠት ረጅም ርቀት ነው ሄድ ነው። በየጊዜው እየጠራን እያናገርናቸው የእነሱ ግን ቢዝነሳቸው ስለሆነ መፍትሄ እንዲያገኝ የማይፈልጉበት በተለያየ መንገድ ገንዘብ ያገኙበታል ጉዳዩንና ከእንጀራ ለእንጀራ ብቻ ብለው ከምግባቸው ቢወስዱ እና በጣም ነው ያፈርኩትና የደነገጥኩትና ግን ደስ ያለኝ ነገር ምንድነው ቢያንስ እንዲህ አይነት ዜጎች አሉን። አንዳንድ ዜጎች ትልቅ ዜጎች የሚሟገቱ ውጭ ጉዳይ ሚኒስቴር ነው መሟገት ያለበት፣ መንግስት ነው፣ እዛ ያለው ቆንስላ ነው። የለም እነሱ ነገር ግን ኃላፊነት የሚሰማቸው ሪስፖንሲብል የሆኑ ዜጎች ኢትዮጵያዊነት የሚያማቸው የወገኖች ነገር የሚያማቸው ዜጎች ግን እየሄዱ ቢያንስ ከነሱ ሰዎች ጋር እንደዚህ ይከራከራሉ ማለት ነው። ለነሱ የተሰጣቸው መልስ ነው አሁን ይሄ ነገርኩሽ።